የዛሬዎቹን 10 የሀገራት ባንዲራ ጥያቄ መመለስ የሚችሉት ስማርት የሆኑ ሰዎች ብቻ ናቸው። 99% የምትሆኑ ሰዎች ከአራት ሀገር ባንዲራ በላይ አታውቁም። ምን ያህል ዕውቀት እንዳላችሁ የምናይ ይሆናል። ቪዲዮንም በ3 እንከፍለዋለን፣ ቀላል፣ መካከለኛና ከባድ። በዚህ ቪዲዮ መጨረሻ 1000 ብር የሚያሸልም ጥያቄ ይኖረናል። ሰብስክራይብ ያደረጋችሁ ከቀላሉን ጀምር። ጥያቄ 10 ይህ የየትኛው ሀገር ባንዲራ ነው? ኤ ቻይና፣ ቢ ደቡብ ኮሪያ፣ ሲ ጃፓን። መልሱ ሲ ጃፓን ነው። ጃፓን በምስራቅ እስያ የምትገኝ ሀገር ናት። በባንዲራዋ መሃል ያለው ቀይ ክብ ፀሐይን ይወክላል። በዚህም ምክንያት ጃፓን የፀሐይ መውጫ ሀገር በመባል ትታወቃለች። ጥያቄ ቁጥር 9 ይህ የት ሀገር ባንዲራ ነው? ኤ ካናዳ፣ ቢ አሜሪካ፣ ሲ አውስትራሊያ። መልሱ ኤ ካናዳ ካላችሁ በትክክል መልሳችሁታል። ካናዳ በሰሜን አሜሪካ የምትገኝ ትልቅ ሀገር ናት። በባንዲራው ላይ ያለው የሜፕል ቅጠል የሀገሪቱ ብሔራዊ መለያ ሲሆን በዓለም ላይም በቀላሉ ከሚታወቁ የሀገራት ባንዲራ አንዱ ነው። ጥያቄ 8 ይህ ባንዲራ የምን ሀገር ነው? ኤ አርጀንቲና፣ ቢ ብራዚል፣ ሲ ሜክሲኮ። መልሱ ቢ ብራዚል ነው። ብራዚል በደቡብ አሜሪካ ትልቋ ሀገር ናት። በባንዲራዋ ላይ የሚታዩት ኮከቦችም የሀገሪቱ ግዛትና በነፃነቷ ቀን የነበረውን የሰማይ አቀማመጥ ያሳያሉ። ከዚህ በኋላ 7 ጥያቄዎች ይኖሩናል። ከሰባቱ እንኳን 5ቱን ከመለሳችሁ እናንተ የእውነትን ጂኒየስ ናችሁ ማለት ነው። ጥያቄ 7 ይህ ባንዲራ የምን ሀገር ነው? ኤ ካዛክስታን፣ ቢ ሞንጎሊያ፣ ሲ ኡዝቤኪስታን። ቢ ሞንጎሊያ ብላችሁ ከመለሳችሁ ትክክል ናችሁ። ሞንጎሊያ በቻይናና በሩሲያ መካከል የምትገኝ ሀገር ናት። በባንዲራዋ ላይ በግራ በኩል ያለው ወርቃማ ምልክት ሳይሆን ቦታ ብሎ ይጠራል። ነፃነትንና ጥንካሬን ይወክላል። ጥያቄ 6 ይህ ባንዲራ የምን ሀገር ነው? ኤ ኔፓል፣ ቢ ቡታን፣ ሲ ላኦስ። መልሱ ቢ ቡታን ነው። ቡታን በደቡብ እስያ በቻይናና በህንድ መካከል የምትገኝ ሀገር ናት። በባንዲራዋ ላይ ያለው ነጭ ድራጎንም የሀገሪቷን ኃይል፣ ባህልና አንድነትን ያመላክታል። ጥያቄ 5 ይህኛው ደግሞ የምን ሀገር ባንዲራ ነው? ኤ ፊጂ፣ ቢ ቫኑአቱ፣ ሲ ሳሞአ። ቢ ቫኑአቱ ካላችሁ በትክክል መልሳችሁታል። ቫኑአቱ በደቡብ ፓሲፊክ ውቅያኖስ ከአውስትራሊያ በስተ ምስራቅ የምትገኝ ከ80 በላይ ደሴቶች ያሏት ሀገር ናት። ስለ ሀገሪቷ ትንሽነት ብዙ ሰዎች ቢያውቁም ባንዲራዋን ግን የሚያውቁት ጥቂት ሰዎች ብቻ ናቸው። አሁን የመካከለኛ ጥያቄዎችን አጠናቀን ወደ ከባዱ የምንሄድበት ሰዓት ነው። ጥያቄ 4 ይህ የየትኛው ሀገር ባንዲራ ነው? ኤ ቱቫሉ፣ ቢ ናኡሩ፣ ሲ ኪርባቲ። መልሱ ሲ ኪርባቲ ነው። ኪርባቲ በማዕከላዊ ፓሲፊክ ውቅያኖስ የምትገኝ 33 ደሴቶች ያሏት ትንሽ ሀገር ናት። ባንዲራዋ ላይ ያሉት የወፍና የፀሐይ ምልክቶች የባህር አካባቢያና ተፈጥሯን ይወክላሉ። ጥያቄ 3 ይህ የየትኛው ሀገር ባንዲራ ነው? ኤ ዶሚኒካ፣ ቢ ዶሚኒካ ሪፐብሊክ፣ ሲ ግሪናዳ። መልሱ ኤ ዶሚኒካ ነው። ዶሚኒካ በካሪቢያን ባህር የምትገኝ ደሴት ሀገር ናት። ብዙ ሰዎች ከዶሚኒካ ሪፐብሊክ ጋር መሳሰሏቸዋል፣ ነገር ግን ፈጽሞ የተለያዩ ሀገራቶች ናቸው። ጥያቄ 2 ይህ የየትኛው ሀገር ባንዲራ ነው? ኤ ሞናኮ፣ ቢ ቦሎክሰምበርግ፣ ሲ ሊችተንስታይን። ሲ ሊችተንስታይን ካላችሁ መልሱን በትክክል መልሳችሁታል። ሊችተንስታይንስ በአውሮፓ በስዊዘርላንድ እና በኦስትሪያ መካከል የምትገኝ ሀገር ናት። ባንዲራቸውን ከሞናኮ ጋር በከፍተኛ ሁኔታ ይመሳሰላል። የሚያለያያቸውም የሊችተንስታይንስ ባንዲራ ላይ የዘውድ ምልክት መኖሩ ብቻ ነው። ጥያቄ 1 ይህ የየትኛው ሀገር ባንዲራ ነው? ኤ ኮሞሮስ፣ ቢ ማልዲቪስ፣ ሲ ሞሪስ። መልሱ ኤ ኮሞሮስ ነው።
ኮሞሮስ በህንድ ውቅያኖስ በሞዛምቢክ እና በማዳጋስካር መካከል የምትገኝ የደሴት ሀገር ናት። በባንዲራዋ ላይ የሚገኙትም አራቱ ኮከቦች የሀገሪቷን ዋና ዋና ደሴቶችን ያመላክታሉ። የዛሬዎቹ ጥያቄዎች እነዚህን ይመስሉ ነበር። በሐቀኝነት ከ10ሩ ባንዲሮች ምን ያህሉን መለሳችሁ? ኮሜንት ላይ አስቀምጡ። አሁን የግድ ይህንን ቻናል ሰብስክራይብ ማድረግ ይኖርባችኋል። ምክንያቱም ከዚህ ቀደም ማታውቋቸውን 5 ሀገራቶችን ቢያንስ አውቃችሁ። ከዚህም በተጨማሪ 1000 ብር ወደሚያሸልመው ጥያቄ ነኝ። የዛሬው 1000 ብር የሚያሸልመው ጥያቄ ይህንን ይመስላል። አሸናፊውን በቀጣይ ቪዲዮ ማሳወቃችሁ። ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበር። ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ፒስ፣ ይመቻችሁ።